አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ ኢትዮጵያውያን ኤርትራውያን ሁላችሁንም ሰላም ብያለሁ። ባላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እንዴት ናችሁልኝ? እኔ ደህና ነኝ አልሐምዱሊላህ። ዛሬ አንድ ይዤላችሁ መጥቻለሁ። ርዕሱ ምንድነው? እኛ የመዳም ቅመሞች ስንመጣ ለ2 ዓመት ኮንትራት ብለን እንመጣለን። ይሄ የታወቀ ነው። ማንም ሰው ከ2 ዓመት በላይ ኮንትራት የለም፣ በህጉም ላይ የለም። ማንም ሰው ከዛ በላይ ተስማምቶ የሚመጣም የለም፣ ህጉም ላይ ስለሌለ ማለት ነው። ከመጣን በኋላ 2 ዓመታችን ስንጨርስ ያው ኮንትራታችን ሲያልቅ ያው መሳፈር እንችል ነበር፣ ግን አንሳፈርም። ገና 6 ወር ሲቀረን ይጠይቁናል ሰዎቹ ራሱ። ይሄ ሁላችንም ጋር ያለ ነው ማለት ነው። ስለዚህ ልክ 6 ወር ሲቀረን ትሳፈሪያለሽ ወይስ ትቀጥያለሽ ወይስ የሚል አማራጭ ምናምን ያቀርቡልናል ማለት ነው። እሱ ምንድነው? በቃ እንደማይሞላልን ስለሚያውቁ እንደማንሳፈር፣ በተለይ ቤተሰብ አስተዳዳሪ ስንሆን በቃ ብራችንን ቶሎ የምንልክም ከሆነ ስለሚያውቁ እንድንቀጥል ይገፋፉናል። ስለዚህ ልክ 6 ወር ሲቀረን ነው ጥያቄ የሚያቀርቡልን። ይሄ ነገር ምንን ነው የሚያመለክተው? 2 ዓመት ጨርሰን እንዳንገባ የሚከለክለን ምንድን ነው? እንደገና 2 ዓመት አንድ ላይ 4 ዓመት 4 ዓመቱም አይሞላም። አይ እዛ ሄጄ ከምመላለስ አንደኛዬንም እንደገና ጨምሬ 6 ዓመት እያለን እዚቹ መቀጠል። ስለዚህ ይሄ ነገር ምንድነው? እንደዚህ አይነት ውጥረት ውስጥ ነው እኮ እኛ አሁን ያለነው፣ ውጥረት ውስጥ ማለት ነው። ውጥረት ውስጥ ማለት ነው ያለነው። ወይ እዚህ ተደስተን እየኖርን አይደለም፣ እየሰራን እንቅልፍ እያጣን። አንዳንድ ቤት ደግሞ ምግብ ሁሉ የማይኖርበት ቤት አለ። ምግብ የሚመች ሆኖ ሰው በቃ እንደፈለግን በነፃነት ምግብ የምናገኝበት ቤት ሆኖ ደግሞ ሰዎቹ መጥፎ የሚሆኑበት ቤት አሉ። ከሞላ ጎደል ብቻ ሁሉም ቦታ ሁሉም አረቦች አንድ ተመሳሳይ የሚያደርጋቸውም ነገር አለ። በሆነ ቦታም ደግሞ ከአንዱ ቤት አንዱ ቤት የሚሻልም አለ። ተመሳሳይ የሚያደርጋቸው ደግሞ ጸባያቸው ከአንዱ ቤት አንዱ ቤት ይሻላል የሚለው ደግሞ የምግብ ችግር የሌለበት ቤት አለ፣ የምግብ ችግር ያለበት ቤት አለ። በቃ አለ ሰዓት ተኝተን አለ ሰዓት ተነስተን ከዚህ ሁሉ ውጣ ውረድ አንድ ቀንን እንደ 1 ዓመት እየታየን እስኪመሽ እየጨነቀን ሳናስበው ደግሞ እየነጋብን ሰርተን የ1 ወር ደግሞ ሲመጣ ደግሞ ብሩ የለም አለ፣ ግን የለም፣ ይመጣል ይሄዳል። ስለዚህ የዚህ ሁሉ ችግር ምንድነው? አለመቆጠባችን። በቃ ሰጪ መሆናችን፣ ጨካኝ አለመሆናችን፣ ብራችን አለመያዛችን ከአመት ዓመት አረብ ሀገር እንድንቆይ ያደርገናል። ዘንድሮም አሳፈራለሁ በቃ አንገሽግሾን ምናምን። ልክ 6 ወር ሲቀረን ደግሞ
አይ ደግሞ መቼ ይሞላል አልሞላልኝም እኮ ብለን ደግሞ እንጨምራለን። ለምንድን ነው የማይሞላው? ብንቆጥብ ኑሮ ወደ ኋላ ብናስቀር ኑሮ ለቤተሰብ በቃ ለቤተሰብ ስንልክም በአግባቡ ቢሆን ቤተሰብ ላይ መቼም አይጨከንም። የፈለገ ብንጨክን እንደው የሆነ ሰዓት በዓል ሲመጣ የሆነ በጋ ወቅት የሆነ ነገር ይቸግራል። ክረምትም ሲመጣ ደግሞ ያው የምናውቀው ቤት ነው የምናውቀው ቤተሰብ ነው። የሆነ ነገር ይቸግራል። የሆነ ነገር ማስተላለፍ እንጂ የዚህኛው ደሞዜ ለከሌ ልኬ በዚህኛው ደሞዜ እንደዚህ አደርጋለሁ በዛኛው ደሞዜ ደግሞ በቡክ አስገባለሁ የሚለው ነገር እኛን እያጠቃን ነው። ለምን በቃ ከመጀመሪያ ደሞዛችን ጀምረን መርዳት ካለብን ግማሹን መርዳት ግማሹን በቡክ ማስቀመጥ። እንደዛ ስላላረግን 6 አመት 7 አመት እንደ ቀላል ነገር ማለት ነው። 6 አመት 7 አመት ልክ በቃ ይሆናል አይደለም። እስኪመጣ ይጨንቀንና ሲመጣ ደግሞ ያው መቀጠል ያው ታጥቦ ጭቃ። እኛ ወይ ከገንዘባችን አንሆን ወይ ከጤናችን አንሆን ወይ ከቤተሰባችን አንሆን። ለጤናችን እንኳን እዚህ እነሱ የሆነ ነገር ብንታመም ራሱ በገንዘባችን ለመታከም በጣም ነው የሚያሳዝነን። ብዙዎቻችን በጣም ነው የሚያሳዝነን። ራሳቸው ያሳክሙን ለምንድነው በብር የምታከመው እያለን እነሱ የሆነ ዝም ብሎ ቀለል ያለ ሐኪም ቤት ይወስዱንና መድኃኒት ያስገዙልናል። መድኃኒት ነው የሚታዘዝልን መቼም ያንን መድኃኒት እንወስድና ማስታገሻ ነው የሚሆነው እንጂ በሽታው እስከናካቴው በሽታው እስኪጠፋ ድረስ አያሳክሙንም። ማስታገሻ ይሰጡናል። ተጽፎ ይሰጠናል ያንን ይገዙልናል እነሱ። በብራችን ግን አውጥተን በቃ ያሳዝነናል አንታከምም። ግን ለሌላ ሰው ግን ብራችንን አውጥተን እንሰጣለን እንልካለን። ለዛ ነው ከጤናችንም አንሆንም ያልኳችሁ። ከገንዘባችንም አንሆንም ያልነው ደግሞ ገንዘቡ በቃ የለም እየተላከ እንደዚህ ነገር አድርጉ እንደዚህ ነገር ይደረግ ምናምን እያለን ገንዘቡም የለም። ከቤተሰባችንም አንሆንም ያልኳችሁ ደግሞ ቤተሰብ ደግሞ ሁሌ በቃ ሰጥታችሁ አንዴ ደግሞ ወይ አሁንስ እንደው እስኪ ለራሴ እስኪ እንደው መግባትም እፈልጋለሁ ደከመኝ እስኪ ለራሴ ያዝ ላድርግ ስትሉ ቤተሰብ ደግሞ ይቀየማችኋል። ለምን የለመደ ሰው ደግሞ ያ ነገር ሲቀርበት እንደው እናት ብትሆን ነው የምታዝንላችሁ። ሞኝ አትሆን። የወለደቻችሁ እናታችሁ እንኳን ትንሽ እንትን ልትል ትችላለች። ልጄ ሰው ሀገር ወጥታ ቀረች ብላ ሰፍሰፍ ብላ መቀነቷን ይዛ ወደ ላይ ወደ ሰማይ እያንጋጠጠች ዱዓ የምታረግ በሰላም እንድትገቡ ልጄ አሁንስ በቃሽ ሀገርሽ ግቢ ብላ ዱዓ የምታረግ እናት ናት የምትሆነው። ሌላውማ ልመጣ ነው ስትሉት እስኪ ምንድነው እስኪ ኮሜንት ላይ አስቀምጡልኝ። እስኪ ምንድነው ልመጣ ነው በቃ አሁንስ ደከመኝ አላህ ካለ ዘንድሮ ልመጣ አስቤያለሁ ስትሉ ምንድነው የምትባሉ? ኧረ ነይ ምን አባቱ የት አባቱ ነይ ባለን ነገር ተበቃቅተን እንኖራለን ተብላችሁ ታውቃላችሁ? እስኪ ኮሜንት ላይ አስቀምጡልኝ። እንደዚህ የምትባሉ እህቶቼ ካላችሁ ማለት ነው። ብዙም ጊዜ አረ ኖሮ ውድ ነው እንዴ ኖሮ ጣራ ወጥቷል ምናምን በፊት አንቺ እንደነበርሽ ጊዜ እኮ አይደለም እንዴ ልክ አንቺ ስትሄጂ እኮ በቃ ተቀያይሯል ሁሉ ነገር በቃ እቃ ውድ ነው። ሽንኩርት ይሄን ያህል ነው፣ በርበሬ ይሄን ያህል ነው፣ ጤፍ ጣሳ ይሄን ያህል ነው፣ ጤፍ ኪሎ ይሄን ያህል ነው ምናምን ዝርዝር እንዴ ጤፍ ቢወደድኛ ኩምታል ጤፍ አንበላ እንዴ?
የፈለገ ኑሮ ቢወደድ ይኸው ሰው ምንም አይነት ገቢ የሌለው ሰው እኮ ኢትዮጵያ ላይ እየኖረ ነው። በቃ እንደ ጊዜው እንደ ሁኔታው እየኖረ እኮ ነው። ግን እኛ ስደት ላይ ያለን ሰዎች እኛ እዚህ አኗኗሪ እንድንሆን እዛ ያለ ሰው ደግሞ እንዲኖር ማን ነው እንደዚህ የወሰነብን እኛ ላይ? እና እላችኋለሁ ውድ ቤተሰቦቼ ሀሳብ አስተያየታችን ኮሜንት ላይ አስቀምጡልኝ። እስኪ እዚህ ላይ ሀሳባችሁ አስቀምጡ። በጣም የሚገርም ነው። እና ቆጥቡ ልላችሁ ነው። ባጭሩ ቆጥቡ። ስትቆጥቡ ነው ገንዘባችሁ ነው ሁሉ ነገር በቃ ጎዳናችሁ የሚሆናችሁ፣ ከቤተሰብም እንድትገናኙ ናፍቆታችሁም እንድትወጡ የሚያረጋችሁ። በቃ የድካማችሁም ዋጋ ገንዘባችሁ ነው። በቃ ገንዘባችሁ ነው። ቆጥቡ ቆጥቡ እላችኋለሁ እህቶቼ፣ ስደተኛ እህቶቼ ቆጥቡ። ካልቆጠብን ወደኋላ ካላረግን አገርን መግባት አንችልም። እዚህም ደግሞ ኑሮ መድከም አለ። እድሜም እየቆሰቆሰ ነው የሚሄደው። መታመም አለ። የሆነ ሰዓት ደግሞ ሀገሬ በቃ አሁንስ በቃኝ ብሎ እሳፈራለሁ ብሎ መቁረጥ ይመጣል። በዛን ሰዓት ደግሞ እንደገና ባዶ እጅ ይኮናል። እና ይሄ ሁሉ ባጭሩ ምንድነው? መቆጠብ ነው የሚያዋጣ። ቆጥቡ እላችኋለሁ እህቶቼ። ቪዲዮውን ሰብስክራይብ፣ ላይክ፣ ሼር አድርጉ። አዲስ ቻናል ነው፣ አበረታቱኝ እላችኋለሁ። አብዝታችሁ ላይክ አድርጉልኝ እላችኋለሁ። ወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እስክንገናኝ አሰላሙ አሌይኩም ወራህመቱላሂ ወበረካቱ።